ሰላም ልጆች እንዴት ናችሁ? ዛሬ በዚህ ቪዲዮ ግሬድ 8 ጀነራል ሳይንስ ዩኒት 1ን ስታብላይዝ ያደርጉልናል ብለን ያሰብናቸውን 5 ጥያቄዎች አብረን እንሰራለን። ዩኒት 1 እንደምታውቁት ቤዚክስ ኦፍ ሳይንቲፊክ ኢንቨስቲጌሽን ነው። እዚህ ሌሰን ላይ ቤዚክሊ ማወቅ አለባችሁ ብዬ ያሰብኳቸውን በ5 ጥያቄዎች ሰመራይዝ እናደርጋቸዋለን ማለት ነው፣ ወይም እናጠቃልላቸዋለን ማለት ነው። አብረን እንቆይ። የመጀመሪያው ጥያቄያችን what are the fundamental physical quantities ነው የሚለው። ፊዚካል ኳንቲቲስ ወይም ደግሞ ፊዚካዊ መጠኖች ወይም ልኬቶች የምንላቸውን ነገሮች በሁለት ከፍሎ ነው መጽሐፋችን የሚያስቀምጣቸው፣ ፋንዳሜንታል እና ድራይቭድ ብሎ። ፋንዳሜንታሎቹን we can say basic physical quantities ልንላቸው እንችላለን። So when we say fundamental, they are independent by themselves. እንዲሁም ደግሞ foundation for others ወይም ሌሎቹ የፊዚካል ኳንቲቲዎች ከነሱ ነው ድራይቭድ ሆነው የሚገኙት ማለት ነው። ስለዚህ አሁን ጥያቄያችን what are ስለሚል ፋንዳሜንታል ፊዚካል ኳንቲቲስ መጽሐፋችንም ላይ ሊስት እንደተደረገው 7 የሚሆኑ ናቸው። እነሱም ሌንግዝ፣ ማስ፣ ታይም፣ electric current, thermodynamic temperature and amount of substance እንዲሁም luminous intensity የምንላቸው ናቸው። እነዚህ 7ቱ ፋንዳሜንታል ፊዚካል ኳንቲቲስ እንላቸዋለን። 7ቱንም መዘርዘር እንችላለን ኦር ደግሞ በግሬድ 8 ቴክስት ቡክ ላይ ሞር ፎከስ ተደርገው የተቀመጡትን 4ቱን መሰረታዊ የፊዚካል ኳንቲቲዎችን መዘርዘር እንችላለን ማለት ነው። እንዲሁም እነዚሁም ሌንግዝ፣ ማስ፣ ታይም እና ቴምፕሬቸርን ማለት ነው ማስቀመጥ እንችላለን። Second question, why do we say them fundamental? Question number 1 ላይ የዘረዘርናቸውን ፊዚካል ኳንቲቲዎች ለምንድን ነው ፋንዳሜንታል ያልናቸው? መሰረታዊ አካላዊ ኳንቲቲዎች ለምንድን ነው ያልናቸው? ይህ የሚሆነው because they can't be expressed in terms of any other quantity. በሌሎች ኳንቲቲዎች ወይም ቅድም እንዳልነው ድራይቭድ በሆኑት ሊሆን ይችላል፣ ወይም ራሳቸው ለምሳሌ ሌንግዝን ብንወስድ በማስ አማካኝነት ሊገለጽ አይችልም፣ በታይምም ሊገለጽ አይችልም፣ ወይም ደግሞ ልክ እንደነ ፍጥነት ለምሳሌ ስፒድ ኢኳልስ ቱ ምንድነው የምንለው ሌንግዝ ኦቨር ታይም ነው የምንለው አይደለም፣ ወይም ዲስታንስ ኦቨር ታይም ሊሆን ይችላል። እንደዚህ አድርገን ልናስቀምጠው አንችልም። ሌንግዝ ፋንዳሜንታል ፊዚካል ኳንቲቲ ስለሆነ የአንድ ነገር ርዝመት ስንፈልግ ቀጥታ ለክተን 4 ሜትር ነው ወይም ደግሞ 3 ሴንቲሜትር ነው ብለን ነው የምናስቀምጠው እንጂ in terms of other quantity ሊገለጹ ስለማይችሉ ፋንዳሜንታል ፊዚካል ኳንቲቲ ናቸው እንላለን። ወይም ቤዝ for others ብለን እንዳስቀመጥ ነው foundation for other quantities, they are independent። እነዚህ ነገሮች ሪዝናችን ናቸው ማለት ነው። in short we can say because they can't be expressed in terms of any other quantity ብለን ልናስቀምጠው እንችላለን ማለት ነው። ሶስተኛ ጥያቄ ላይ ደርሰናል። mention some of derived physical quantities ነው የሚለው። ፊዚካል ኳንቲቲዎችን ለሁለት ከፍለናቸዋል፣ ድራይቭድ እና ፋንዳሜንታል ፊዚካል ኳንቲቲስ ብለን። ስለዚህ ድራይቭድ የሆኑት ኤግዛምፕሎቻችንን ማስታወስ እንችላለን። ለምሳሌ ኤሪያ፣ ቮሊዩም፣ ዴንሲቲ፣ ስፒድ፣ እነዚህ they are derived physical quantity. Why do you say derived? Because we can get from the fundamental physical quantities. ከፋንዳሜንታል ፊዚካል ኳንቲቲዎች የተገኙ ስለሆኑ ነው። ለምሳሌ እንውሰድ፣ ኤሪያን እንውሰድ። ኤሪያ means length times width. length ምንድነው? ፋንዳሜንታል ፊዚካል ኳንቲቲ ነው። ያንን widthንም ርዝመቱን ነው የምንለካው አይደለም። የአንድን ለምሳሌ የአንድን ሬክታንግል ኤሪያ ፈልጉ ብንባል ሌንግዝ ታይምስ ዊድዝ አድርገን ነው የምናገኘው። ሌንግዙም ዊድዙም ሁለቱንም ለክተን በሴንቲሜትርም ከሆነ በሴንቲሜትር፣ በሜትርም ከሆነ በሜትር ለክተን እሱን አባስተን ነው የምናገኘው። ስለዚህ ኤሪያ ድራይቭድ ነው፣ ከሁለት ሌንግዞች የተገኘ ነው ማለት ነው። ከሁለት ሌንግዞች የተገኘ ድራይቭድ የሆነ ፊዚካል ኳንቲቲ ነው ማለት ነው። ስለዚህ ድራይቭድ ፊዚካል ኳንቲቲዎች ፍሮም ፋንዳሜንታል ፊዚካል ኳንቲቲ የምናገኛቸው ናቸው ማለት ነው። Question number 4, what is the difference between accuracy and precision?
በአኪዩሬሲ እና በፕሬሲሽን መካከል ያለው ልዩነት ምንድነው ነው እየተባልን ያለነው። before differentiate them we have to see about the definition of accuracy and precision። እያንዳንዳቸው ምንድናቸው የሚለውን እንይ። when we say accuracy, it is the degree to which a measurement is close to the true value or the accepted value, while precision is the degree to which repeated measurements are close to each other. look, accuracy የአንድ ነገር ትሩ ቫልዩ ተቀምጦልን ወደዛ ወደ ትሩ ቫልዩ ምን ያክል ተጠግቷል ወይም የለካነው ልኬት ያ ትሩ ቫልዩ ጋር አነጻጽረን የምንነጋገረው ነው ማለት ነው። ፕሪሲሽን ግን ሪፒትድሊ ወይም በተደጋጋሚ ሜዠር ያደረግነውን ቫልዩ እርስ በራሱ ያለውን ጥግግት ወይም ደግሞ ክሎዝ ቱ ኢች አዘር ብለን የምንለው። ለምሳሌ አንድ ነገር ልኬት መጀመሪያ ስንለካ 2.1 ቢመጣ ሁለተኛ ላይ ስንለካ 2.08 ቢመጣ 2.4 ቢመጣ እነዚህ ሶስቱ ልኬቶች ኢች አዘር እርስ በራሳቸው ያላቸው ጥግግት ማለት ነው ፕሪሲሽን። አኪዩሬሲ ግን ትሩ ቫልዩ ተቀምጦልናል። የዛ ነገር ልኬት 8 ኪሎ ግራም ነው ተብለናል። ከዛ ልኬታችንን ከ8 ኪሎ ግራም ጋር ነው ማለት ነው የምናነጻጽረው። ፋርም ይሁን ክሎዝም ይሁን ያ ንጽጽር አኪዩሬሲ ይባላል። ስለዚህ the difference between accuracy and precision በሁለቱ መካከል ያለው ዲፍረንስ ወይም ልዩነት ስንመለከት በሁለት ቤዚክ ነገር መመልከት እንችላለን። አንዱ ከዴፊኒሽን አንፃር accuracy ምንድነው፣ precision ምንድነው። ሁለተኛው ደግሞ what is their focus፣ ምን ላይ ነው ፎከስ የሚያደርጉት ብለን ስናወዳድር እንደዚህ አጠር ያለች ቴብል ልንሰራ እንችላለን። when we say accuracy, the definition is closeness to the true value, while precision is closeness of multiple measurements each other. Accuracy focuses on correctness, while precision focuses on reproducibility or consistency. አምስተኛና ለዚህ ቪዲዮ የመጨረሻ የሆነው ጥያቄ ላይ ደርሰናል። ይህ ጥያቄ የሚለው write a scientific investigation report about the effect of sunlight on the growth of green plants using scientific method ነው የሚለው። ይህ ጥያቄ ቀላል ኮንተንትን የያዘው effect of sunlight on green plant ሁላችንም የምናውቀው ነው። ከዛ ደግሞ ሳይንቲፊክ ሜተድ ስቴፖችንም እንደዚሁ ታውቃቸዋላችሁ። እነዛን ስቴፖች ተከትለን ቀለል አድርገን እንዴት የአንድን ሳይንቲፊክ ኢንቨስቲጌሽን ሪፖርት በአቅማችን ቀለል አድርገን ጀምረን ማዘጋጀት እንደምንችል ነው የምናየው። ከዚህ ጥያቄ ብዙ ጥቅም ቢኖረውም ነገር ግን ሁለት ቤዚክ የምለውን ጥቅሞች ልጠቁማችሁ። የመጀመሪያው ሳይንቲፊክ ኢንቨስቲጌሽን ሪፖርት በመናዘጋጅበት ጊዜ ካሪዮሲቲያችን ይሄ የማወቅ ፍላጎታችን ከፍ ይላል። አንድ ነገር ስናይ ዋሪፍ ሃው ዋይ እያለን የምንጠይቅ ጠያቂ ልጆች እንሆናለን። ከዛ ደግሞ ሁለተኛው ደግሞ ራይቲንግ ስኪላችን ከፍ ይላል። ራይቲንግ ስኪላችንን ለማሻሻል ይጠቅመናል። ጠይቀን አንቀርም። ዋሪፍ ካልን በኋላ ምን እናዘጋጃለን? ለራሳችን ጥያቄ እኛው ራሳችን ኢንቨስቲጌት እናደርጋለን። ለዛ ጥያቄ የሚሆን መልስ ለማግኘት እናነባለን፣ እንጠይቃለን፣ ጉግል ሰርች እናደርጋለን፣ እናያለን። ስለዚህ ጠይቀን ብቻ አንቀርም። ያንን ካሪዮሲቲያችንን ተጠቅመን ወደ አዲስ ፋይንዲንግ ነው የምንሄደው ማለት ነው። ስለዚህ አትሊስት ራይቲንግ ስኪላችንን ከፍ ያደርጋል። እንደገና ያለንን ደግሞ ካሪዮሲቲ ከፍ እንዲል ኢንቨስቲጌሽናችንን ከፍ እንዲል ያደርግልናል ማለት ነው። በቀላል ኤግዛምፕልም ቢሆን እንዴት እንደምናዘጋጅ ለማሳየት በዚህ ጥያቄ ተጠቅሜያለሁ ማለት ነው። እናንተ ግን እርግጠኛ ነኝ ከኔ ተሻለ ኢሹ አንስታችሁ ሪፖርት ሰርታችሁ ለቤተሰቦቻችሁ ሊሆን ይችላል፣ ለኔም ልትልኩልኝ ትችላላችሁ፣ ወይ ደግሞ ለመምህራችሁ ልታቀርቡ ትችላላችሁ። ወይም ደግሞ ትምህርት ቤታችሁ ላይ የሳይንስ ክለቦች ካሉ እዛ ላይ እንደዚህ አይነት ፋይንዲንጎች እየሰራችሁ ሪትን በሆነ ዶክመንት ብታስቀምጡ በጣም ትጠቀማላችሁ።
ትምህርት ቤቱም ይጠቀማል። ፕላስ ደግሞ ከሆነ ከሁለት ዓመት በኋላ ወይ ከዓመት በኋላ ስታዩት ይህንን እኮ እንዲህ አድርጌ መጻፍ እችል ነበር ብላችሁ ደግሞ የነበራችሁን ፖቴንሻል አሻሽላችሁ እንድትመለከቱት ያደርጋል ማለት ነው። ወደ ጥያቄያችን እንግባ። ስለዚህ በሳይንቲፊክ ሜተድ ስቴፓችን መሰረት የመጀመሪያው ኮስችን ወይም ፕሮብለም ነው የሚሆነው። ፕሮብለማችን that the amount of sunlight affect the growth of green plants የሚለው ነው የሚሆነው። ሁለተኛው ስቴፕ ሃይፖቴሲሳችን ነው። ሃይፖቴሲሳችን በአብዛኛው ወይም ሁልጊዜ ማለት ይቻላል ፖዚቲቭ ሴንቴንስ ነው የምንጠቀመው። ስለዚህ እንደዚህ አድርጌ አስቀምጫለሁ ሃይፖቴሲሱን። If a green plant receives more sunlight, then it will grow faster and healthier than plants that receive less or no sunlight ብዬ ማለት ነው። ከዛ ሶስተኛው የሚሆነው የሚያስፈልጉንን ማቴሪያሎች ዝርዝር ማካተት አለብን። የተጠቀምነው ማቴሪያል 3 small pot መትከያ የሚሆኑን 3 እኩል የሆኑ ፖቶች በተመሳሳይ አፈር እንሞላለን። ስለዚህ አንዱ ማቴሪያላችን እሱ ነው። ሁለተኛው 3 ግሪን ቢን ፕላንት ሲዱን ማለት ነው፣ ወይም ደግሞ ፕላንቱን ሲድሊንጉን ማድረግ እንችላለን። ሶስተኛ ወተር፣ ከዛ ሩለር እንጠቀማለን። ግሮዙ ላይ ስለሆነ የምንሰራው ጥያቄያችን ግሮዙን የምንለካበት ሩለር። አራተኛ ደግሞ ኖትቡክ ይኖረናል ሪከርድ የምናደርግበት ዴታችንን ማለት ነው። አራተኛው ስቴፓችን ፕሮሲጀራችን ነው። ምንድን ነው የምናደርገው? እነዚህ ማቴሪያሎች ተጠቅመን መጀመሪያ ፖቶቹን ሌብል እናደርጋቸዋለን። ፖት ኤ ፉል ሰንላይት የሚያገኝ፣ ፖት ቢ ፓርሻል ሰንላይት እንዲያገኝ አድርገን፣ ፖት ሲ ደግሞ ኖ ሰንላይት ለሚለው ምልክት አድርገን ይሄን እናስቀምጣለን። ፖት ኤን አውትሳይድ ዊዝን ፉል ሰንላይት እናስቀምጣለን። እሱ ሁለተኛው ፕሮሲጀራችን ያ ነው። ሶስተኛው ደግሞ ፖት ቢ ስላይትሊ ወይም ሊሚትድ ሰንላይት እንዲያገኝ ስለሆነ የምንፈልገው ዊንዶ ሻዶ ወዳለበት ማድረግ እንችላለን። እና ፖት ኤ ፖት ሲ ደግሞ ዳርክ ፕሌስ ላይ እናስቀምጠዋለን፣ ምንም ሰንላይት በሌለበት ላይ ማለት ነው። ሶስቱንም ፖቶች ዋተር እናጠጣለን። ዋተሪንግ ኦል 3 plants equally every day ብለናል፣ እኩል በሆነ። ከዛ በኋላ የሚኖረን ፕሮሲጀር ሜጀር ማድረግና ሪከርድ ማድረግ ነው ማለት ነው ይሄቱን። ከዛ አምስተኛው ቤዚክ ስቴፓችን ኦብዘርቬሽናችን ወይም ኮሌክት የምናደርገው ዳታ ማለት ነው። እኔ እንደምታዩት በቴብል አስቀምጫለሁኝ ያገኘሁትን ዳታ በፖት ኤ ላይ፣ ፖት ቢ እና ፖት ሲ ላይ ያሉት የባቄላ ሲድሊንጎች በመጀመሪያው ቀን ላይ ሁሉም 5 ሴንቲሜትር ርዝመት ያላቸው ሲድሊንጎች ነበሩ። ከዛ በአራተኛው ቀን ፖት ኤ ማለትም ፉል ሰንላይት ያገኘው 7 ሴንቲሜትር፣ ፖት ቢ ደግሞ 6 ሴንቲሜትር፣ ፖት ሲ 5 ሴንቲሜትር እንደዛው ማለት ነው። ለውጡን ነው እየለካው የሄድኩት። ከዛ 14ኛው ቀን ላይ በመለካበት ጊዜ ፖት ኤ 15 ሴንቲሜትር ለውጥ ነበረው። እንደገና ፖት ቢ ደግሞ 9 ሴንቲሜትር፣ ፖት ሲ ደግሞ 3.5 ሴንቲሜትር ብቻ ለውጥ ነበረው ማለት ነው። ከዚህ ከርዝመት ለውጡ በተጨማሪ የፖት ኤ ሰንላይት በማግኘቱ ሄልዚ ግሪን ከለር ነበረው። ፖት ቢ ደግሞ ስላይትሊ ስለነበረ ላይት ግሪን ከለር ነበረው። ፖት ሲ ግን የሎዊሽ ነበረ። እነዚህ ዴታዎች ላይ ዲፔንድ ሆነን ይህንን ሪዛልት አስተካክለን በፓራግራፍ ጽፈናል ማለት ነው። አሁን ያወራነውን ጽፈነዋል። ከዛ ሰባተኛው ስቴፓችን ኮንክሉዥናችንን ማስቀመጥ ነው። ኮንክሉዥናችንም ሰንላይት ኢዝ ኤሴንሻል ፎር ዘ ሄልዚ ግሮዝ ኦፍ ግሪን ፕላንትስ የሚል እና ስለ ሰንላይት ጥቅም ለግሪን ፕላንት ያላቸውን መጨመርም ማስፋትም እንችላለን። የነበረንን ሃይፖቴሲስ ሰፖርት የሚያደርግ ነው ማለት ነው። ፖዚቲቭ ሪዛልት ነው ያገኘ ነው ማለት ነው። ሃይፖቴሲሳችን ላይ ያስቀመጥነው ሰንላይት ለፕላንት ግሮዝ አስፈላጊ መሆኑን የሚያመለክት ስለነበረ ያንን ሰፖርት የሚያደርግ ኮንክሉዥን አግኝተናል ማለት ነው። ከዛ ስምንተኛውና በመጨረሻ መካተት የሚገባው ሪፖርታችን ላይ ሪኮመንዴሽን ነው። ከኮንክሉዥናችን ተነስተን ለፕላንት ግሮዝ ሰንላይት ነሰሰሪ መሆኑን ስለተገነዘብን ጥሩ የሆነ የፕላንት እድገት ለማግኘት
በቂ የፀሐይ ብርሃን ማግኘት እንዳለባቸው ሪከመንድ አድርገን እንጨርሳለን ማለት ነው። ኢንቨስቲጌሽናችንን ወይም ደግሞ የኢንቨስቲጌሽናችንን ሪፖርት እንደዚህ ማጠቃለል እንችላለን ማለት ነው። እንደዚህ አይነት ቀለል ካሉት በመነሳት የተለያዩ የኢንቨስቲጌሽን ሪፖርቶችን በማዘጋጀት ፕሬዘንት እንደምታደርጉ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።